ሰላም ሰላም፣ ዛሬ ይዤላችሁ የመጣሁትኝ የፖሪ አሰራር ነው። እዚህ ጋር 3 ኩባያ ነጭ ዱቄት ተጠቅሜያለሁኝ፣ እንደ ቤተሰባችሁ መጠን ማለት ነው። ሀሊብ ፓውደር ወይም ኒዶ 3 ማንኪያ እንጠቀማለን። ትንሽዬ ጨው ካረግንበት በኋላ በውሃ እናወካለን ማለት ነው። ሌላ ነገር አያስፈልገውም። በጣም ቆንጆና በጣም ተወዳጅ የሆነ ቁርስ ነው። በተለይ ልጆች በጣም ይወዱታል። እንደዚህ እሽት አድርገን ካቦካን በኋላ ከድነን ለ15-20 ደቂቃ እናስቀምጣለን። ባስቀመጥን ቁጥር ሊጡ በጣም በቃ ልስልስ እያለና ይታዘዛል። ስንዳምጠው በጣም ቆንጆ የሆነ ይወጣልናል ማለት ነው። ባስቀመጥን ቁጥር 3 ሰዓት 4 ሰዓት ብናስቀምጠው በጣም ጥሩ ይሆናል። እኔ ግን ወዲያው ነው የሰራሁት ከ15 ደቂቃ በኋላ። እንደዚህ እሽት አድርገን ከድነን ትንሽ እናስቀምጠዋለን። እንደዚህ እንዳመጣዋለን በትንሹ። ከዛ ዘይት ውስጥ መጥበስ ነው። በጣም ቀላል አሰራር ነው፣ ግን ሲበሉት በጣም ይጥማል። ልጆች ይወዱታል፣ አዋቂም በጣም የሚመች ነው። እንደዚህ እንጠብሰዋለን። ሲጠበስ ራሱ ዘይት ውስጥ ሲገባ ንፍት ይላል ወደ ላይ። በጣም ደስ የሚል ነው። እንደዚህ ሰርተን እናዘጋጃለን ማለት ነው።